ዳንኤል አንተ ከመጣ በኋላኛ ሰላም አጣን። አቦ ሂድልን ጆን ዳንኤል ሌላ ንግድ ክፈት፣ ሱቅ በደረቴም ቢሆን ክፈት ካዋጣ። ለምን ባልትናና ጥራጥሬ አትከፍትም? ምንድነው እንደዚህ የምታቃጥለን አንተ ልጅ? ለምንድነው ለዚህ ላይ ተባብረኛ ሱቅ ማን ከፍትለትና ከዚህ ሚዲያ ማይወጣል? እናዋጣ። አንድ ጊዜ ቀጠሮ ጌም ተጫወት። እንደው እኔ ላጫውት ቀጠሮ ጌም ለምጫወት ለኔ ማንንም እንዳሰጡኝ የእውነት ለሱ ከዚህ እንዲወጣልን እናርገው። ወጣልን አንፈልግም። አንተ ከመጣ ሰላም አጣን። ሃይ ምን አይነት ገደቢስ የሆነ ሰውዬ ነው ሰ ኢሽ ቀጠሮ ጌም ከኔ ጋር ያዝ። ከኔ ጋር የምትይዘው ምንም ጊፍተር የለኝማ። የኔ ጊፍተሮች ሁላ ለአንተ መተው ይስጡ። ከዛ ሱቅ በደረት የሚሆን እርጥብም ጀምረ የሆነ ምግብም ባልትና ሊያም ካንተ ታዛለች። ችግር የለውም፣ የመብላት ችግር የለባትም። ሊያ እያዘዝክ ቲጂ አገልግልን እሷን ቀጥረሃት ትስራል። ውጣልን ከቲክቶክ ልጆቹን ተዋቸው። አረ ምን አይነት ቁርጡም የሆነ ልጅ ነው ጋይስ? ምንድነው ግን አንተ እንደ ምስጥ ልጅቷን ይበላታል። ተዋት። እሱ አይደለም እንዳትሉኝ ጋይስ፣ ይሄ ልጅ ራሱ ነው። ሃይ እሷ ከወጣች በኋላ ምንድነው እንደዚህ? እሱ ከወጣ በኋላ ከእስር ቤት ሰላም አጣን እኮ እኛ። ህዝቡ ሰላም አጣ። ጆን በቃደኝነት ራስን አግልልልን። ውጣልን። አንድ አይሱዚ እንግዛለን እንደ ጫት ትነግዳለህ። ሐረርና ወዳይማን ምንድነው የምትፈልገው? የስራ ፊልድን ንገር ጋይስ። አያሰኝም? ፕሊዝ ጃኒ በአንድ ፎሎ እንኳን ብትገባ ሰፖርት አርጓት። በ1 ሚሊዮኑ የምታገኘውን ገቢ በዚህም እንድታገኝ አርጓት። እሺ በእናታችሁ በ1 ሚሊዮንም ብትገባ በ10 ፎሎም ብትገባ ያው ጊፍት ስትሰጧት ነው ገቢው አይደል? ያንን እንዳታጣ በእናታችሁ ከጎኗ ቁም። ሃይ እነዚህ ልጆች ቤት በካሽ አይደለም የገዙት። በስንት ጊዜ የሚከፈል ብር ያስፈልጋታል፣ ምናምን ያስፈልጋታል እኮ ጋይስ። ሃይ የቤት ኪራይ ካለባቸው ደግሞ በ200,000 በ150,000 ነው የሚከራዩት። ከየት ያመጣሉ? በየጊዜው ነው የነሱ ብር፣ በየጊዜው እንደዚህ የሚገባ ብር ነው። እና እንደዚህ ወድቃ የሱ ቤት ሄዳ እንድታለቅስ ነው የሚፈልገው። ቤተሰቦቿ፣ ታናናሾቿ እህቶች አላት እሷ የምታስተምራቸው። እነሱ ሲወድቁ ምንም ቢሆን እነሱን አምነው ከወለጋ አዲስ አበባ ስለመጡ እሱን ሄዳ እንድትለማመጥ ከዛ ይሄው እኔም ብላ መጣች አለኔ አይሆንላትም አይነት ዘፈን ሰምቶ እንደዚህ መጨፈር ይፈልጋል። ሰፖርት አርጓት በእናታችሁ። በየቀኑ አዲስ አካውንት ታረግ ወዲያውኑ ድሮ መስጧትን ስጧት ከመለጠ። አንቺ ደግሞ ወዲያውኑ ብርሽን አስተላልፊ። እሺ ጃኒ ችግር የለው ያልፋል። ጥይትና ችግርን ተኝቶ ነው ማሳለፍ ይባላል። ተኝቶ አለም በአንድ ፎሎም ቢሆን እየገባሽ ሃይ የልጅ ማን አሳጣን እኮ ጋይስ። ጆን እኛም ተደራይታ ሪፖርት እናረግባለን። አትመካሽ። በቲክቶክ ሚዲያ ተዘጋ ወይስ ተከፈተ ብለህ ጠዋት ስትነሳ እንዲቼክ የሚደረግ ነገር ነው። ሃይ ሚዲያ ማለት ጉም ማለት ነው እኮ። አትመካ ጋይስ። አንተ ገጣጣ ድዳ እናት በችግር አሳድጋ አታውቅም ነው? ከድሮም እየቦጠቦጣችሁ ስለኖራችሁ አይገባም እንደዚህ አይነት ነገር። ልክ እናንተን እንትን ብላ እንደምታሳድገው እሷ ደግሞ ለቤተሰቡ ኃላፊነት አለባት። የፈለገ ባለጌ ልትሆን ትችላለች፣ የፈለገ ልትሆን ትችላለች። ቢያንስ በቃ ተዋታ። ከናዮ ጋር ተመልሳል አይደል? ተናፋ፣ ሂድ፣ ሌላ ውለድ። ስለሷ ስታስብ እንቅልፋተ እንደዚሁ ሳትናፋ ከምታድር ተናፋ፣ ሌላ ልጅ ድገም። ባጣ ቆይሽ አላጣ ስነግራት አልሰማችንም አለ። እሷ ምን አገባል? መርሳት እንኳን ባትችል እንደምንም በቃ ተዋት። በቃ በመቶ ራስ እንኳን የልብህን ትልቅነት ሰው ያውቅላል። በመቶ ውስጥ ራሱ ወንድነት ይታያል እኮ። ወንድ ልጅ በመቶ ነው እኮ የሚታወቀው። ወንድ ልጅ የለም ችግር እንኳን ቢደርስበት ቻል በማለቱ ማይታው ነገር በመተው ነው የሚታወቀው። ተዋት በቃ ጆን በእናት አንተ እጅ ከሌለበት እስቲ ሰፖርት አርጋትና አሳየን እስቲ ጆን።
አንተ እጅ ከሌለበት የእውነት እኛን ለማሳመን ትፈልጋለህ አይደል? አታሳምነን። እኛን ስለምትንቀን ነው ይገባናል። ገብቷል? ግን ለራስ እስቲ ከአንተ እጅ ከሌለበት ሰፖርት አድርጋ ታሳየን። እሷ መታ ተዘጋብኝ ሲል መተ ድራማ ትሰራል። ራስ ላይ ሳትጠራ አቤት የሰይጣን ጎረቤት አይነት ዱላን ይዘብን የመጣው ኖት ፌር። እህት አለች፣ አንዱ ተፍቶባት ነው የሚሄደው። አንተ የምትሰራው ግፍ በእህቶች ነው የሚደርሰው። እሺ እኛ ዛሬ የሆነ ነገር አድርገን ዛሬ ካልደረሰብን የሚደርስብን አይመስለንም። ይሄ ነው እንደዚህ በቲቪት ልባችን እንደዚህ የሚነፋው። ገብቷል? ሊቨራሎን አቦ አይ መንግስት አቦ የሆነ ነገር አድርግልና ይልጅ ወይ ቅሊንጦ ቤት ባልትና ለእስር ቤት እንዲል ሁኔታውን አመቻቹላ። ስራ ፈትም እንዳይሆን አቃጠለን እኮ እሱ ከመጣ ሰላም አጣን እኮ መንግስት። እኔ ደግሞ የሆነ ነገር ሲጨንቀኝ ወደ መንግስት ፊቴን የማዞረው ነገር ስገይስ ለሁሉ ነገር መንግስት ብዬ እችላለሁ እንዴ? መንግስት ለምዶብኝ ነው እኮ የእውነት። የሆነ ነገር ሰው መንግስት ነው የምልህ የእውነት። ዝም የመንግስትን መከራውን አየኩ በእኔ ጥሪ ራሱ። ስንቴ ነው ስቅ የሚለው ዶክተር አብይ ራሱ። ወይ ልጅቷን ተዋት አቦ። እሺ ለሰው ክፉ ካላሰባችሁ ሁሌም አሸናፊ ናችሁ። እኔ አሁን ሰው ይወደኛል ምንም አወቀ 2.7 ሚሊዮን ፎሎወር የለኝም፣ 1 ሚሊዮን ፎሎወር የለኝም። ጎበዝ። አሁን ራሱ እየሰማ 3 አንበሳ ጮኸ። እንባ በል ዘቢደር። ኦዲየንሶች ደስ ትላላችሁ። እናቴ ትሙት ካመናችሁበት በጣም ነው ለሰው የምትቆሙት። ቴንኪዩ። ግን ቲክቶክ ደስ የሚለው በአንድም ፎሎ ስትመጣ ያንኑ ጥቅም ነው የምታገኙት። እሺ በዛ ጃኒ ደግሞ ቶሎ አስተላልፊ ብርሽን። እሺ ሲዘጋ ብሮ ድርግም አድርጎ እንዳይዘጋብሽ። ዩቱብ ቢዘጋ የብር የሚከፈልሽና ዩቱብ አንድ አይደለም። በጉግል አድሴንስ በኩል ነው ብር የሚከፍልሻል። ዩቱብ የተዘግቶ ከጉግል አድሴንስ ጋር እኔ አክቲቭ ነኝ። ኤኒታይም ብርሽ መውሰድ ትችላለሽ። ቲክቶክ ግን ሲዘጋ አብሮ ድርግም ነው የሚያደርገው። ዚስ ኢዝ ባድ ቲንግ እና እንደዛ አድርጊ። እሺ እኔ አሁን ሰው ይወደኛል ምንም አወቀ 2.7 ሚሊዮን ፎሎወር የለኝም፣ 1 ሚሊዮን ፎሎወር የለኝም። ግን 12 ሺህ ያየኛል አዲስ አካውንት ከፍቼ። ምክንያቱም በቃ ሰው ይወደኛል፣ ማንነቴን ያውቃሉ። ዛሬ ላይ ጠላት ቢበዛብኝም ነገ ላይ እንደማሸንፍ አውቀዋለሁ። ግን አሁን ያለሁበት ቻሌንጅ አይኖር በጣም ይከብዳል። እስፔሻሊ ለሴት ልጅ በጣም ይከብዳል። እውነቱን ልንገራችሁ በጣም ግን አልፌው ደግሞ አወራዋለሁ። ይሄን ነገር እግዚአብሔርን ሁሌም ለሰው ክፉ ካላሰባችሁ ሁሌም አሸናፊ ናችሁ። ያው ሰው ይወደኛል ምንም አወቀ 2.7 ሚሊዮን ፎሎወር የለኝም፣ 1 ሚሊዮን ፎሎወር የለኝም። ጆን እንትና ማን ነው? በነገራችን ላይ ከ1 ሰዓት ከ40 ደቂቃ በኋላ ወጣ ነበረ። ግን ከ1 ሰዓት ከ40 በኋላ ነው የምወጣው። 7 ሰዓት እንደምገባ አሳውቂያለሁ። እንትን ዛሬ እንትና መጣ አይደለ? አዶኒ እስቲ ምን እንዳለ እንስማ። እሺ ጃኒ ሆነም ቀረም ቲክቶኳ ተዘግቷል። ስታለቅስ ነበረ። እንደ ሊያ ፊቷን ከካሜራ ዙራ በጣም የሆነ ስቅስቅ ብላ ስታለቅስ ነበር። የእውነት ጋይስ ምንድን ነው እንደዚህ? አይ ታው እንጂ ጋይስ እንደ ዮኒ ማኛ እንደ ጂጂኪያ እንደኔ ነው እንደምቆጥሯት። እነ ጂጂኪያ ምናምን ከሚዲያ ጠፋ የምትሉት ምክንያት እንኳን ቢኖራችሁ ዘርና ዘር ሲያጋጩ ነበር፣ ጥሩ አልነበረ ምናምን ነው የምትሉ እነሱ እንኳን ቲክቶክ ላይ አሉ። እኔ እንኳን አሉ። ተዋት ልጅቷን ጋይስ። ምን አረገች ከመገልበጥና ከመደነስ በስተቀር? ምንድን ነው እንደዚህ እንቅልፍ ማጣ? ሀቢባ ሴቱን እንዲያረገች ነው ምናምን ምክንያት ሲሰጠው ነበር። ያ ጀስቲን ቴንክ ዩ። እሺ ያ ምን አረገች እንደዚህ የምትፈታተነው? ዚስ ኢዝ ኖት ፌር ጋይስ። የእውነት ፌር አይደል። ምንም ሪዝን የለ። ለራሳው ምንድነው ሪዝን የምትሰጠው? አሁን ለምን አደረኩ የምታረጉ ሰዎች ለምን ሲባል ለምንድን ነው የምትሉት? ለኛ አትንገሩ፣ ለራሳችሁ ለጭንቅላታችሁ።
የተጣላው ዛሬ ለምን ሲባል ምክንያት ከሌለኝ አይ ፊል ገልቲ ጋይስ በጣም ክፍታፍ ሆንኩ ምናምን ብዬ ብቻዬን ስራ እየሰራው ብቻዬን ነው የማወራው። ለራሴ ስጠይቅ ራሴ መልስ ካለኝ ልክ ነኝ ይላል። ልክ ነኝ። አሁን ለራሳችሁ እንኳን ምን ነው የምትመልሱት? እስቲ ነጆን ኖት ፌር የእውነት ኖት ፌር። ህይወት ይከፍላችኋል። እናቴ ትሙት ጊዜ ይከፍላችኋል። ይሄ ከዘራ ይዘ ዱላ ይዘ ያጆሌ ኮቱ ማሬ ሙጡ አያዋጣ። ይሄ አስተምራችሁም ጋይስ። ይሄ ዛሬ ይሄ የሚል ሰው ምንም ነገር እንደማያደርግልህ አይገባችሁ? እውነት ትመካላችሁ በዚህ? ብዙዎቻችሁ ከኔ ምላሽ እየጠበቃል እንትና እስቲ አዶኒ ልስማው። እሺ በዚህ ጉዳይ ላይ ነበረ ብዙ ጥያቄ ነበራችሁ። አዶናይ ምን እየተሰማው ነው? አዶናይ ምንድን ነው? ምን እየሆንክ ነው? ለምን አትናገርም? ለምን ዝም አልክ? ብላችሁ በጣም ብዙ ጥያቄዎች ጠይቃቸዋል። ግን እንደ አንድ ሰው አይ ቲንክ ያው የተፈጠሩ ነገሮች እንዳሉ ታውቃላችሁ። የተፈጠረ ብዙ ነገር አለ ሶሻል ሚዲያ ላይ። ኢንዲቴል መግባት አልፈልግም፣ ፍላጎቴ አይደለም። ዝምታ ነው ስቲል ምርጫዬ። ምንም ነገር መናገር አልፈልግም። የምናገረው ግን አንዲት ሴት በብዙ አቅጣጫ እየተጠቃች ነው ያለችው። ይህ ነው። ተውት፣ የሰማችሁት ወሬ ተውት፣ ሁሉም ነገር እና አንድ ሰው እየወደቀ ነው። አንዲት ሴት እየወደቀች እና እየተዳከመች ነው ያለችው። ይህ ነው እንግዲህ ጃኒ እንደምታውቁት 2.6 ሚሊዮን የደረሰ አካውንት ነበራት። እሱ አካውንት ባንድ ሆኗል ያለምንም ጥፋት። እኛ የምንሰራው ሙዚቃ ያለበት ቪዲዮዎች ትሰራለች። ላይቭ እንደምንገባው እሷም ላይቭ ትገባለች። ሁላችሁም የምትሰሩ ቪዲዮ ሰርታ ቪዲዮ ሳሳያችሁ በዛች ሞመንት ተብተብ ካረጋችሁ ሙሉን ቪዲዮ አብረን እናየዋለን። ካላያችሁት እሺ ያዶኒ አንዴ ተብተብ አድርጉ እሺ። ቪዲዮ ሳሳያችሁ እንዳይዘጋብኝ እሺ። ከሪፖርት ጋር አንድ ላይ ተደምሮ ይዘጋል ሆናለች። እናንተ ባን አልሆናችሁም፣ እኔም ባንድ አልሆንኩም። እኔ ቀርቤ ነበር ኦፍኮርስ። እሱን አካውንቷ ስታጣው ኦፍኮርስ እንደ አንዲት ከዜሮ ተነስታ ለአመታት ሰርታ እዚህ የደረሰች ሴት ውስጧ መሰበሩ አይቀርም። ኢቭን ዶ እየሳቀች ዘፈን እየሰማች እየደነሰች ብትመጣም ግን ደግሞ እናንተ የማታዩት በጣም ብዙ ፈተናና በጣም ብዙ ተስፋ ቆራጠኝነት አለ። ለምን በብርታት በጥንካሬ ነው ከዜሮ ተነስታ ወደዚህ ደረጃ የደረሰችው ማለት ነው። ብዙዎቻችሁ የጃኒ ላይፍ ህይወት ታውቁታላችሁ ከየት እንደተነሳች። ግን ችግሩ ብዙዎቻችሁ የእሷ ለውጥ እናንተን ማነቃቃት ሳይሆን የቅናት መንፈሳችሁ የሚቀሰቅስ ነው። የነበረችበት ደረጃ ተጠንቅማችሁ አሁን ያለችበት ደረጃ የምትወቅሱ ሰዎች አላችሁ። በጣም የእሷ ውድቀት የሚያስደስታችሁና ሰላም እንዲሰማችሁ የሚያደርጋችሁ ብዙ ሰዎች አላችሁ። በጣም ነው የሚገርመኝ እንደዚህ አይነት ሰዎችም ስላላችሁ። ኮመንቴ ላይ እየመጣችሁ የእሷ የድሮ ፎቶ እያመጣችሁ የምትለጥፉ ሰዎች አላችሁ። የድሮ ታሪኳን እያመጣችሁ የምትጽፉ ሰዎች አላችሁ። ልክ እናንተ ንጹህ እና ብፁዕ እንደሆናችሁ ማለት ነው። ይህ ደግሞ በጣም ነው የሚያስጠላው። እኔ ከምጠላው አንድ ነገር ይህ ነው። በቃ ሌላ ሰውን የሚያወድቅና የሚያንቋሽሽ ሰው አይደላችሁም እናንተ። ልንገራችሁ፣ ሲሪየስሊ ከልቤ ሆኜ ልንገራችሁ። የእሷ ጥረት፣ የእሷ ተስፋ፣ የእሷ ትልቅ ደረጃ የመድረስ ፍላጎት ሳታዩ ቀርታችሁ እናንተ ያያችሁት የራሳችሁ ጥላቻ ነው። የራሳችሁ ጥላቻ ነው ያያችሁት። ስለዚህ ይህ ደግሞ እንደ አንድ ወንድ በጣም ያናድደኛል። በጣም ሲሪየስሊ ጃኒ ብቻ አይደለችም። ማንም ሰው እንደዚህ አይነት ነገር ሊደርስበት አይገባም። ተረዳችሁኝ? አሁን ደግሞ ሁለተኛ አካውንቷ ሉዝ አድርጋለች ጋይስ። ሁለተኛ አካውንቷ ሎክድ አድርጓታል። ሎክድ ሲሆን ምንድን ነው? አይ ቲንክ ማስ ሪፖርት ሲቀርብ ነው። ማስ ሪፖርት እየተደረገች ነው። ቪዲዮቿ እንደምትመለከቱት ኮሚኒቲ ጋይድላይንስ እያሉ እኔ እንዳለ የእኔ ቪዲዮዎች እንዳለ ከአንድ 3-4 ቪዲዮ በስተቀር ይሄ ነው የኔ ባሳያችሁ፣ የኔን የዩቱብ የቲክቶክን ምልክት ባሳያችሁ እሺ። እያንዳንዱ አሁን የጃኒ ላይ የሚደረገው የኔ እንዳለ ነው። ዛት ሚንስ ምንድነው? አንድ ቫይራል እንዳይወጣ፣ ሁለት ሳርች ካላረከኝ የለቀኩትን ቪዲዮ አይታይም። ስክሪንሾት አድርጌ ላሳያችሁ አንዳንድ ቪዲዮዎችን የኔ እሺ። ቆይ ላሳያችሁ፣ አንድ ጊዜ ላሳያችሁ። ስክሪንሾት ላርግና በዚሁ ላይ እንትን ብዬ እሺ። ቆይ ልግባና ላሳያችሁ።
እሺ እየሄዱ እንዴት ገብተው አንድ ቪዲዮ ቫይራል ይላሉ 5000 ሰው አየ 6000 ሰው ይላሉ አይደለ እያንዳንዱ ቆይ ስክሪንሾት ላርጋችሁ ትንሽ መሄድ የምችልበትም ብቻ ኦኬ ታላችሁ ይሄ ነጩ ይሄ አያችሁ የኔ ቪዲዮዎች አያችሁ ሁሉ ይታያችኋል ይሄ ነጩ አያችሁ ሁሉም ቪዲዮዎች ይሄ ናቸው ሁሉም ነው የምላችሁ ሁሉም ወደ ላይ ብትሄዱ ወደ ታይ ብትሄዱ ሁሉም እኔ አሁን ስክሪንሾት ማድረግ የምችለውን ብቻ ነው ያመጣሁት የጌሜን እንኳን ጌም እንኳን ከወደጌ ያስኩትን ይሄ ያለው ምንም ነገር እኮ የለውም ፕሮፋይል የሰራ ሁሉም ላይ ለምን ሰዎች እንትን ሰርች አርጋችሁን ካልሆነ እኔ ለቀኩት ቪዲዮ አይመጣም ምን አይልም ምንም ነገር እሺ ያ አሁን ልክ የጃኒን ሲለቅ ነው እኮ እንትን ያልኩት እኔ ደግሞ ምን ኮፒራይት ሆኖ ነው ምናምን ላለው ብዙም ልመራመርበት ምንም ላረግ እንትን አላልኩም እንደገና ወይ የሚለቀው ነገር ልክ ስላልሆነ ብዙም ኮምፕሌን አላረኩም ገባችሁ ብዙም ሳይሆን ትንሽም ኮምፕሌን አላረኩም አሁን እኮ የጃኒን ሳያው ለዛ ነው ለካ ምናምን አልኩኝ እሺ ያ ኤሉላ ነው እንትን የሚሉት ብዙዎች እንግዲህ ጌም ራሱ ያድንላል እንዳትል ጃኒ እንግዲህ ጌም ነው የምትጫወተው እኔ እኮ ጌም እኮ የጀመርኩት ለፔጅሽ እንደዚህ ጥሩ ስለሆነ ጌም ተጫዋች ስለሚሉኝ ነው ቲክቶክ የሚያውቁ ሰዎች የጀመርኩት የነበር ጌመሮች ቀኑ ሙሉ ጌም የሚጫወቱ ላይ እንደዚህ ከሆነ አስባችኋል ሃይ ኖት ይወርዱባታል የኔ ቪዲዮ ሊወርድ ይችላል በእርግጠኝነት ነው የምላችሁ I don't know why እና ስነ ስርዓት ያዙ እረፉ አያዋጣም እውነት አንዳንዴ ማለት ነው ልንገራችሁ የሰይጣን መንገድ መከተል ስትጀምር ለአጭር ጊዜ በቃ የፈለከውን ሴራ የፈለከውን ጥላቻ ማስተላለፍ ትችላለህ በተሳካ ሁኔታ ግን ደግሞ ጊዜው እያለፈ ሲመጣ ዞሮ አንተ ራስህ ነው የሚነክስህ ነው እውነቴን ነው የምላችሁ ዞሮ አንተ ራስህ ነው የሚነክስህ ማንም ሰው እንደዚህ መበደል የለብንም ራይት እቺ ልጅ እየሞከረች ነው ያለችው የለቀቀችው የይቅርታ ቪዲዮ አይታችኋል ምን ያህል እያሻሻለች እንደሆነ አይታችኋል አብዛኞቻችሁ ግን ስቲል ደግሞ እየሄዳችሁ እሷን ቅስሟን ለመስበር የምትሞክሩ ሰዎች አላችሁ በድሮ ታሪኳ ባይገርማችሁ በድሮ ታሪኳ አታፍርም እሷ በድሮ ታሪኳ የምታፍሩት እናንተ ናችሁ የድሮ ታሪኳ ላይ ያላችሁ ደግሞ እናንተ ናችሁ እሷ አይደለችም እሷ ኦልሬዲ አልፈዋለች ተረዳችሁኝ ስለዚህ ተማሩባት እንጂ አታውድቋት ማውደቅ አትችሉም እውነት ለመናገር እኔ ከጎኗ እኔም አላፍርም እሷም አታፍርም ምታፍሩት እናንተ ስለሆናችሁ ነው ምታመጡት እሷ ያለፈችው ታሪክ እየኖራችሁት ያላችሁት እናንተ ናችሁ እሷማ አዲስ ህይወት ጀምራለች አለ እነሱ ጆን ዳንኤል አላሉ ጆን ዳንኤል አይታችሁታል ወደ ነበርኩበት ልመልሱኝ የፈለጋችሁ አትመልሱኝም ብሎ ቼቼ ያጆሌ ታቴ ካዎቴ ኮንተሮቶ ሆሆ ማለት ጀመር አልተጠራሱ ሳይጠሩ አቤት የሰይጣን ጎረቤት ይላል እኮ ለአዶኒ ያጨብጭቡለት በዛ ገስ እስሩ እየሄዳችሁ ፖስት የምታረጉት ራሱ ለእኔ ሴንስ ምንም ነገር የለኝም እንደውም በጣም ነው የምታስጠሉኝ አለ እሪ በከንቱ ጮት ማለት ይሄ ነው በነገራችን ላይ እሪ በከንቱ ጮት ማለት ይሄ ገባችሁ እሪ በከንቱ ጮት ማለት ይሄ ነው ሄደ ፖስት ታረጋለ እሱ ስር ታረጋላችሁ ፎቶ ትፖስታላችሁ እሱ ግን ጭራሽ ታስጠሉኛላችሁ ነው ያለው ካለፈ ማንነቷ ጋር የምትኖሩት እናንተ ናችሁ እሷም አይደለችም እኔም አይደለሁም ማለት ነው ለዛ ደግሞ ከጎኗ አለው አለ ከጎኗ እንዳለ እኮ ልደቱ ላይ የነበራቸውን ፎቶ እኮ ለቀቁት እኮ ፎቶ ላሳያችሁ እንዴ ኦሬዲ በግልጽ ቆይ ላሳያችሁ እንድታቁት ፈልጋለሁ እና ተሰብስባችሁ ሪፖርት የምታደርጉ ካላችሁ ስነ ስርዓት ያንሱ ይቅርባችሁ ውጡ ከዚህ ድራማ የሚያስጠላ ህይወታችሁ ቀይሩ እንዴ ስራ ላይ ተሰማሩ አዲስ እድል እየመጣ ነው ህይወታችን ምን ቀይርበት ማለት ነው እሷን ተዋት
ተረዳችሁኝ? ህይወቷ ትኖሩበት አዲስ ነገር እያመጣች ነው። አዲስ ሰው ሆና እየቀረበች ነው። ማስተዋል እኮ ትችላላችሁ። ለማየት ቀላሉ አይደለም። ቀላል እኮ ነው። አይ ቲንክ እንደዚህ አይተህ ማለት ነው ዋው የምትልባት ሰው እየሆነች ነው። ሴት እየሆነች ነው። ከዚህ በላይ ምን አባታችሁ ትፈልጋላችሁ? ሲሪየስሊ ዋው ብሎ የሚቀናባት አይነት ሴት እየሆነች ነው። ከዚህ የበለጠ ምን አባታችሁ ትፈልጋላችሁ? ፎቶን ብትፖስቱ ምን ብትሉ የእናንተ ጭንቅላት ላይ ነው እየተፋው ማልፈው አለ እኮ እየተፋው ሀክ ቱብ የምተፋው እናንተ ላይ ነው አለ። ዛት ሚንስ ግባችሁ ከቦታ ስላልደረሰ ምን ተሰማችሁ ጋይስ? የልደቷን ፎቶ ላሳያችሁ ማለት የራሱን የራሱ ልደት ላይ አያችሁት? በዚህ ንግግር ስታረግ አልነበረም? ይሄንን ዛሴት ለእናንተ ሁሉ ነገር ኤአይ ነው። እኔ ማን ነኝ ጋይስ? እኔ ማን ነኝ? አዶኒያ ለብቻው ይዩት። እኔ ማን ነኝ ጋይስ? ሄደ እናታችሁ ራሱ ነገር ኤአይ ናችሁ አይደል እንዳትሏት። ምን አልክ ልጄ ትበል ልጅ እናት ይላሉ። ምድረ ኤአይ ሁላ የኤአይ እንጀራ አጎትና አክስት ሁላ ማለት ወይ ይላሉ። ወይ የወላጁ ሰዎች ሁላ አዶኒ ለብቻው ልደቱን ቦታ ይተጁታል። እዛ ሴት ከኋላ ምን ሲላት ነበረ? ንግግር ስታደርግ እኮ በመሀል ላይ ድምፅ ገብቶባት ሳቋ መጥቶ ነበረ እኮ። ጃኒ አይታችሁ ከሆነ ለእሱ እንኳን ተወለድክ እንደዚህ በይ ሲላት አይታችኋል? ሲላት ከዛን ምናለች? ሳቋ መጣና አፏን ስብስብ ባረገች። አይታችኋታል? እኔ እኮ ያው የእነሱ ዓለም ስለሆነ ነው ዝም የምልህ እንጂ ገብቶ እንደገና ላይቭ ላይ ውላቴ ቆይ ስም በል አታናግረኝ ምናምን አለችና ሰሙ እንዲ ያለችና ደግሞ አየችና አለች። ቴክስት ነው የምትከታተለው መስማትና ለመስማታቸው የእውነት የእነሱ ዓለም ስለሆነ ነው ነገር ማላቀርባቸው። ዛሴት ምን ኤአይ እኔ ማን ነኝስ? ማነት እቺ የምታወራው ለፍላፊው ኤአይ አይደል? የእውነት ኢንሳ የሰራት ኤአይ ነኝ ምድረ ኤአይ ሁላ እሺ አያም ሁላ ናችሁ እናንተ። አያም ሁ አሪው አያም ዘ ምናምን ናችሁ ሁላችሁ። ተፋቱ፣ በቃ ውጡ። ወደ ሰው ህይወት አትግቡ። ይህ ህይወት ድራማ አይደለም። ተረዳችሁኝ? እሱ አሁን ካያችሁት ፎቶ የበለጠ አሁን የሚናገረው ፍቅር አይበልጥም? ይህም ኤአይ ነው የሚናገረው። ፎቶውን ኤአይ እያሉ እንግዲህ የሚናገረው ንግግር ከንግግር አልፎ ፍቅር አይደል? አብሮነት አይደል? መቆም አይደል? ሲበዛ ነው ወንድ ልጅ በቃ የሚለው። ለትንሽ ለትልቁ ያለ አይወጣም። ወኔው ትልቅ ነው። ትልቁን ፍቅር በቪዲዮ እየሰማችሁት ትንሿን ፎቶ ኤአይ ነው ትላላችሁ። ምድረ ጥቃቅንና አነስተኛ ማይንዱላ አይደል ያሏችሁ አይደል ያሏችሁ። በዚህ ሰዓት ቢለያት ለሱ ራሱ ነው እንጂ ክሬዲቱ የሚቀንሰው እኮ ክሬዲት ብቻ አይደለም፣ ራሱ ነው ህይወቱ ጎዶሎ የምትሆነው እኮ። ያ ከሰው ጋር መሆን የራስ አብሮነት ነው። ለራስ ስትል ነው የምትሞላው። ለራስ ነው ጎዶሎ አለመሆን። ዛሴት ገባችሁ? ከማታውቁት ሰው ጋር ወይም ደግሞ ያለመዳችሁት ህይወት ከሆነ ጎዶሎነቱ አይታይም፣ ምንም አይታይም። ግን የሆነ ሰው በህይወት በልብ እየኖረ ስትለየው ጎዶሎነት ነው። ሰው ሳይኖር ብቻን ስትኖር ጎዶሎ ምንም ይሄ ህይወት ነው። ግን የሆነ ሰው እያሰብክ ስትለየው ጎዶሎነት ስሜት ይሰማል። 10 እህት ቢኖረው ወንድም ቢኖሩት ምንም አይደሉም። 18 ዓመት ካለፈው በኋላ ሰው ልጅ ባዶ ነው የሚባለው የሚወደው ሰው እያለ ከዛ ሰው ጋር መኖር ሳይችል ሲቀር። ገብታችኋል? ያ ፎቶች ትንሿን